ውጤታማነት የሰው ልጅ በሙሉ ውጤታማ ለመሆን ይፈልጋል። ከዛም የተነሳ አንዳንዱ በአንድ ጀንበር ካላጨድኩ ብሎ ሰው ሆኖ የተፈጠረበትን ዓላማ ሲተዋል። ውጤት የሚመጣበትን መንገድ ማሰብ ትተው ውጤቱ ላይ ብቻ ትኩረት አድርገዋል። ይህ ለጊዜው እንጂ ውድቀትን ያመጣል፣ ኪሳራም ነው። በድሆች እንባ የተገኘው ውጤት ሳቅን ሳይሆን ሐዘንን ያስከትላል። ስለዚህ ውጤት የሚገኘው በትጋት ባለማቋረጥ በመስራት ትልቁን ራዕይ በትንሹ በመጀመር ትልቁን ሩጫ በዝግታ በብርታት በመሮጥ ነው። ለምሳሌ ትልቁ የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ የሐረር ጀጎል ግንብ፣ የዳውሮ ሐላላ ካብ በአንድ ሌሊት አይደለም የተገነባው። ይህንን ሲሰሩ ለታይታ ሳይሆን ለታቀደው ዓላማ በመታጠቅ ለትውልድ አሻራን አስቀመጡ። ማራቶንን የሚሮጡ በፍጥነት አይጀምሩም። ለ2 ሰዓታት በብርታት ይሮጣሉ። ቀስ ብለው ጀምረው ፍጥነት እየጨመሩ ይጨርሳሉ። ውጤታማነት እንዲህ ነው። በተጠራህበት ዋጋ ከፍለህ አሻራ አስቀምጠ ይለፍ። ወንድሜ እህቴ፣ በተጠራችሁበት ዋጋ ከፍላችሁ አሻራ አስቀምጡ። የማስታወሻ ስንኝ የሚጻፍልህ በአሻራ ውጤት እንጂ በቆይታ ልምድ አይደለምና ንቃ። አመሰግናለሁ። GMTC ኢትዮጵያ